አንተ ጌታ እኔ ዲዲሞስ ሀዲያ ከተሰኘ ከያሬድ ነጋሽ ሐሰን መጽሐፍ ላይ እውነቴና ተስፋዎቼ ሁሉ ነገን የሚጠብቁ እንጂ ዕለቱን አልተዳሰሱትም። ስለዚህ አታምናቸውም። ክብሬን የማጣቴን ያህል ካሳጣች፣ በአይን ወደማይታይ ጥልቅ ከጣለችው፣ በተስፋዬ ከተዘባበተች፣ የማወራውን ማዳመጥ ካቆመች፣ እሷን ብዬ መጥቼ ትታኝ መሄድ በተቀመጥኩበት በተኛሁበት በወጣሁበት ትረሳኝ ከጀመረች በኋላ ለሁኔታዋ ይመጥናል ያልኩትን ጥቅስ ከመጽሐፍ ቀድቼ በማርከር በማስፈር ከራስጌያችን አኖርኩ። ሳየው የሚያምኑ ብፁዓን ናቸው። ጥቅሱን ማኖሬ በዓለም ከተሰሙ ታላላቅ ሽሙጦች መሃል ኃያሉን አስደመጠኝ። ኡቴ አንተ ጌታ እኔ ዲዲሞስ። ንግግሯ ግንባር ያስቀደምና ጣት መቀሰር የታከለበት ነበርና ጲላጦስን መሰለች። ጲላጦስን ለመምሰሏ አንቺ አልሽ ነበር አቻ ምላሹ፣ ግን አልመለስኩላት። ሕያውን ከሙታን መካከል ለምን ትፈልጋላችሁ? እጄን ይዩት፣ እግሬን ይዩት፣ ዳሱኝ፣ ጨብጡኝ ለምን አትልም አለችኝ። ከጠራቻቸው የሰውነት ክፍሎች እኩል እጇን እያገላበጠች እግሯን እያወናጨፈች በዝምታ ይጸና። ሁኔታዋ ሁሉ ኪነት አለው። ቋንቋዋ ኃያል ነው። ሷሷ አትደግፍም። እንዴት ብትናገር በርከት ብሎ መዘርዘር ያስችለዋል። ከቃላቷ አያሌ መጽሐፍት ይወለዳሉ። ቃላቷን በድርጊት መደገፍ ተከናበታለች። ድርጊቷ ሁሉን ይገልጻል። መግባቢያዋና መነጋገሪያዋ ነው። ሲያሻት እያዘመመች፣ ሲያሻት እያረገደች፣ የእጅ አሰናዘር፣ የእግር አጣጣል ተክናለች። እኔንም ማነጋገር ካቆመች ብትሰነብትም በኪናዬ ተወባ ያሻትን ትናገር ነበር። ከተከራየንበት ቤት ደጃፍ የጽድ ዛፍ አለ። በዛፉ ላይ ጎጆዋን የቀለሰች ወፍ የእኛን የኪራይ ቤት ቆይታ ያላስቆጥራለች። እኔም ባለቤቴ ዙፋንም ተመልክተናታል። በተለይም ወንዱ ልጄ ከጎጆ መውጣት መግባቷን የልቡን ያደርስለት መጫወቻውም ነበረችና ወፊቱን እንደ ቅርብ ወገን እንቆጥራት ነበር። በአንድ ወቅት ወፊቱ ጫጩት ይዛ ብቅ አለች። ይህንን የነገረችኝ ዙፋን ናት። ንግግር አቁመን የለ እንዴት ነገረችኝ? ዙፋን ተሰጦ ሞልቶላታል። አዋፍን ማናገር ከተሰጦቹ አንዱ ነበር። አልጋዬ ላይ ጋደም ብያለሁ። ጉድ 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 የሚል የዙፋን ድምፅ ይሰማኛል። ለአንዳች ግርምት የወጣ እንጂ የአደጋ ጊዜ እንዳልሆነ ድምፀቱ ተናግሮኛል። አይ ሩካቤ፣ አይ አወላለድ፣ አይ ዘር አተካክ፣ አይ ወፊቱ። እንዲህ ነው እንጂ ጫጩት ማፍራት ጎጆ ከቀለሱ ማግስት። በደሳሳ የኪራይ ቤት የወለደማል እንደማለት ነው። ለእኔው ነበር ንግግሩ። ወፊቱ ጫጩት መፈልፈሏ በዚያ አወቅኩ። ቀድሞም የዙፋንን የኪነት አቅም አደንቅ ነበር። አሁንም ቋንቋ በዘይቤ አኳኳሏ አደነቀኝ። ሆኖም ንግግሯን በእንዴት ያለ አካላዊ ክነት ልትደግፈው እንደምችል ስለማወቅ ድምጿን ብቻ በመስማቴ ተቆጨሁ። ለዓለም ሊተርፉ የሚችሉ አንዳንድ ስጦች አልባሌ ቦታ ይወድቃሉ፣ ለከንቱ ይውላሉ። መጽሐፍ ሊደራጅበት በመድረክ ዲስኩር ሊቀርብበት የሚችል ቱባ የቋንቋ ተውቦ አልባሌ ስፍራ ያውም ባልን ለመስደብ ጥቅም ላይ ዋለ። ግን እኮ መንትያ ወንድና ሴት ልጆቻችን እኔ ከሌላ ቦታ ወልጄ ያመጣኋቸው አልነበሩ? ዘሬ በዙፋን ማፀን አብቦ ውብ ልጆች ሆኖ ወጣ እንጂ። ስለ ጋራ ልጆቻችን ነበር በዘይቤ የምትሸነቁጠኝ። እርሱንም በዙፋን የወሊድ መከላከያ አጠቃቀም ዕውቀት ማጣት የተጸነሱ ቢሆንም በመወለዳቸው አልከፋኝም። እንደውም ተስፋ ሆኖኛል። የሚደንቀኝ ነገር ቢኖር አሁንም ቢሆን የወሊድ መከላከያውን በስርዓት አትጠቀምም። ተጨማሪ ልጅ ቢያሻ ከልካይ የለውም። እንደ ወፊቱን ያናገረቻት ቅኔ ለሚፈታ ሰው ስጠጋት ቀልቧን እንደምትስት በአንድ ነጠላ መተቃቀፍ ከመቀመጫዋ እስከ ጭኗ ድረስ 2-3 እንደምትርገፈከፍ እግሯን ወደ 9 እና 3 ሰዓት ያህል ልክ እንደምታንቧጥር የደስታዬ ጫፍ ሲደርስ እንኳን ጠብታው ከማጸኗ ተስማምቶ ተጨማሪ ልጅ እንዳይሆን ደስታዬን የምገታው እኔ በመሆኔ ብነግረው ያምነኛል። በወፊቱ የተነገረኝ ምጸት ከዚህ ቀደሞቹ የክብረ ነክ ወቅታዊ የተልዮ አልነበሩምና ከተጋደምኩበት አልጋ ፈቅ አላልኩም። እኔን ማናገር አቁማለች። ግን በዘይቤና በተምሳሌት ታወራኛለች። ማርገድና ዝማሜ ባለው ተውኔት ሐሳቧን ትገልጽልኛለች። በዚህ መልኩ ማናገሯ ቀጥታ የሰነዘረችብኝ ባለመሆኑ መልስ አልሰጠበትም፣ ሕግም አይፈቅድም። ግን አብራው እንዳልሆነች በተለያየ መልኩ የምትገልጽለት ክብሩን የጣለችበትና ልታናገረው ያልፈለገችው ባል ሲጠቃት ያን ያህል እግር መክፈት፣ መንዘርዘር፣ አቅልን መሳት እንዴት ተቻላት? እኔስ ብሆን
እያለው መኖሬን ወደ ፋቀችብኝ ሴት እንዴት ልጠጋ ቻልኩ የሚለው የዘወትር ጥያቄ ነው። ከደጃፋችን ካለ የጽድ ዛፍ ስር ተቀምጬ ምስሌን በትንሽ መስታወት ላይኔ እየከሰትኩ አገጬን አስግጌ ጺሜን እላጫለሁ። ዙፋን ደጃፋችን ላይ ተቀምጣ ድንች በመላጥ ልጣጩን እጣቢ ባስቀመጠችበት ማስታጠቢያ ውስጥ ጥለው ነበር። አንዴ መስታወቴን አንዴ ሁኔታዋን ለመመልከት በሚያስችለኝ ደልዳላ ስፍራ ላይ ነኝ። አናገረችኝ። አታናገረኝም አልነበር እንዴ? ከያኔም አይደለች፣ ያውም የተዋጣለት ዘፋኝ ነበረች። አንጎራጎረች። አትኩራሪ እንደሰው ወይ አትመኪበት ወይ አትጠሪበት ወይ አትምይበት ተይቅርብሽ ቅሪ ኋላ እንዳታፍሪበት ከሸጋው ሽንጥሽ ላይ አታሳረፊበት። ቀሪው የሙዚቃ ዘማች ዜማው እንዳለ ሆኖ ግጥሙን ንንንንን በሚል ይተካል። ወደዚያው አዝማቹ ይመለሳል። አትኩራሪ እንደሰው ወይ አትመኪበት። አሁንም ምን አልሽኝ በሚል አምባጓሮ ማንሳት አልችልም። ቀጥታ የተነገረ አይደለም። በሸጋው ሽንጥሽ ላይ አታሳርፊበት በሚለው የሙዚቃው ስንኝ አሸሞሩ። ምክንያቱም እየናቀችኝ እየተናኩም ቢሆን ከሽንጧ አልፌ ከአንጀቷ ማረፌ ያልተቋረጠ ነበረ። ይልቁን ክህሎቷን አድነው። አዚያዛሟ ከኔ ቤት ደጃፍ አይመስልም። ከጎረቤት የተከፈተ ራዲዮ ያክል የንፋስ ሞገድ ወሰድ መለስ ደመቅ ደብስስ እንደሚያደርገው አይነት የምትከታተፈውን ጨርሳ አጣቢውን አንስታ ከቤታችን ግድግዳ ጥግ በተገኘው ነገር አፈር ሞልተን በተከልናቸው አበቦች ላይ መድፋት ጀመረች። አደፋፋ በዚህ ቃል የታጀበ ነበር። ውሃ አጣቢው እንኳን መጥቀሙ። ሁኔታዋን እየታደምኩ ነው። ድርጊቷ ኪነት ነበረው። አንድ እጇን ማስታጠቢያውን ለመያዝ፣ ሌላ ወደ አበቦቹ ቀረብ አድርጋ የድንቹን ልጣጭ ለማጥለል ተጠቅማበታለች። ከማስታጠቢያ እስከ ማጥለያው እጇ የሚወርደው ውሃ ከምታወጣው ቃል ጋር በበቂ ሁኔታ በስልተ ምታይ ጊዜ ቤት የተመጠነ ነበር። ያጠለለችውን ልጣጭ በቀለም ጣሳው ተተከለው ጤና አዳም ይዛው ተጠጋች። ወደ ጤና አዳሙ የተጠጋችበት የሰውነት እንቅስቃሴ ተክሌ ዝማሜን አስታወሰኝ። ትልቅ አውደ ምሕረት ላይ ሊቀርብ ይገባ የነበረ የዝማሜ ክሎት ደጃፌ ላይ አባከነች መሰለኝ። ሀወይ ድንች እንኳን ፍሬው ልጣጩ መጥቀሙ አለች የጤና አዳሙን ዙሪያ እያስታቀፈች። ተነስቼ ወደ ቤት ገባሁ። ተናድጄ አልነበረም። ጺሜል ላጭቼ ጨርሻለሁ። ለምታደርገው ነገር መልስ አለመስጠት ይሁን ባላውቅም ዙፋን ተውኔቷን ከመመልከት አቅሜ በላይ የገዘፈ መጣች። ኪነቷን ለመመልከት የበቃ ችሎታ እስካጣ ድረስ ከየኪነ ጥበቡ ተውሳ አዋርዳኛለች። አውቃለሁ ያልሞላውላት በርካታ ፍላጎቶች ይኖራታል። ዙሪያ ገባዋን ብታነጻጽር የኔ ቤት ጎዶሎ ነው። ግን ብቻዋን የተጎዳችበት አልነበር። እኔ አምሮብኝ እሷ አልተጎዳችም። ለብሼ አልታረዘችም። ጠግቤ አልተራበችም። ገፍቱን አብሬ ቀማሽ ነበርኩ። ይህን ለምን አትመለከትም ግን አላልኩም። ግሪኮች ችቦ ይዞ የመሮጥ ውድድር ነበራቸው። አሸናፊው ግን ቀድሞ የገባው ሳይሆን ችቦ ሳይጠፋ የደረሰው ነበር። እኔም ከነ ችቦ የማሸነፍ የምሻ አይነት ሰው ነበርኩ። ሰውን አደጋ ላይ ጥሎና ክብርን አዋርዶ የሚያስኬድ የሀብት መንገድ ቀርበውኝ ያውቃሉ። ሆኖም አልተጓዝኩባቸውም። ክቡር የሆነና በተቀረው ዓለም ትልቅ ስፍራ የሚሰጠው በኢኮኖሚ ኑሮን ለመደጎም እላፊ አቅም ባለው የሰዓሊነት ሙያ ላይ እንደምደክም ታውቃለች። ይህንም ለምን አልተረዳችኝ አልወጣኝ። ያለንበት ችግር አልፎ አዲስ ቀን እንደሚመጣ በምነግራት ተስፋ ላይ በዓለም ትልቁን ሽሙጥ ደፍታ ለማጨለም የሄደችበት ርቀት ግን ናላይን ፈታኝ። ዙፋን አልኳት በአንድ ወቅት ዝምታዋን ሰብሬ መናቄን ከክብሬ መጉደሌ መጸየፌን ረስቼላት መልስ ሳትሰጠኝ ቀና ብላየች። እይታዋን እንደ አቤት ቆጥሬ ንግግሬን ቀጠልኩ። ዙፋን የሀገራችን ገበሬ ሰኔ ላይ ዘሩን ይጥልና ክረምት የእርሱን ቤት የሚያህል ረሃብ የትም የለም። ቢበዛ የወር ጎመን አለው። በዚህ ጊዜ ችግሩን የሚታገሰው ታሳስን እያሰበ ማለትም ምርቱ ሲደርስ ጎተራው ሲሞላ እህል ሲሸጥ ብሩ ሲቆጥር ልጁን ሲድር እያለመ ነው። ለእኛም የተስፋችን ቀን ሩቅ አይሆንም አልኳት። ይህን ስል ልቧን ሊገዛ በሚችል እርጋታ ሊያረጋጋት በሚችል እይታ ባልጠጋትም ጸጉሯን እየዳበስኩ ከመናገር ባልተናነሰ እንቅስቃሴ ነበር። ዙፋን ልቧ አራራልኝ። አልተረጋጋችልኝ፣ አልተዳበሰችልኝም። ከጣሪያ በላይ ሳቀች። ሳቋ ክህሎት አለው። ከመድረክ ያለች አዳራሽ የመሙላት አቅም ነበረው። ምጸቱን ንቀቱን አስተባብሮ ይዟል። ቀስ ብሎ ጆሮ እየጋመ በመቀጠል ላይኛው ጫፍ የመንካት ያህል ተነስታ ተንጎራደችበት። ትልቅ አምፊቲያትር ላይ ሊቀርብ የሚገባው ተውኔት
በደሳሳ ጎጆ ውስጥ የተወሰነ መሰለኝ። ዘር መዝራትህን በጭራሽ አላውቅም አለች። ንግግሯን ተከትሎ ሳቋ ደግሞ ተከሰተ። ቤታችን እህል ውሃ የሌለበት ክረምት መሆኑንም አልካድክም አለች። ሳቋ ላይ ወገብ ይዞ መንጎራደድ እያከለች ጎመናለን አሁን ወሸከትክ አለች። መንጎራደድ በታከለው ሳቅ ላይ ጎንበስ ቀና እየጨመረች ባልዘራኸው ዘርህ ያውም ክረምቱ ሲያወጣ ሟች ሆነ ሳለ ታሳስን ታስባለህ አለች። ሳቅ፣ መንጎራደድ፣ ጎንበስ ቀና። ከዚያም አልፎ እንደ ተዋናይ ሕይወቱ ረስቶ በገጸ ባህሪ መዋጥ የስሜት ጫፍ ላይ እንደሚደርስ ያህል የጦዘች የቤቴ ችግር ዙፋንን ብዙ የሚያናግራት ነበርና ባለችው ሁሉ አልተቀየምኳትም። የኔ የምላይ ብቻ ምቾት የሌለኝና ችግሩን አብሬያት የምገፋ መሆን ባለመታዘቧም አልከፋኝም። በተስፋ ቃላቶች የተዘባበተች ቀን የተዘባበተችበት የኪነት መጠን ግን የፍልስፍና መጽሐፍ አንበው ነሆለሉ የምታት ትዕይንት ተመልክተው ራሳቸውን ሳቱ እንደተባሉት ወገኖች ሚዛን አሳተኝ። ከንጽጽር ዓለሜ ወደ ፍጹማዊነት ከእላፊው ወደማይናወጸው ዘላለማዊነት አሸጋገረኝ። የነገርኳትን የተስፋ ቃል ካይቀሬው የመጥምቁ ዮሐንስ የመወለድ ብስራት ጋር አስተያየሁት። እኔ መልአኩ ቅዱስ ገብርኤል፣ እርሷ ዘካርያስ በጊዜ የሚፈጸመውን ቃሌን ስላላመንክ የነገር እስከሚሆን ቀን ድረስ ዲዳ ትሆናለህ ብዬ በማርከን የተሰናዳ ጽሑፍ በራስጌያችን አኖርኩ። ዙፋን ይህን ተንተርሳ ብዙ ብላለች። ሆኖም እኔ ብስራቱን ተናገሬ ታቀጥበዋ ተሰውሬያለሁ። እሷ የተናገረች መሰላት እንጂ ዲዳ ነበረች። ክብሬ እየተዋረደም ቢሆን ወደምትጠጋው ክብር እየነሳችኝም ቢሆን ወደምትከፍትልኝ ጭን ላልመለስበት መጓዜን አቆምኩ። ቃሉ ተፈጽሞ ዙፋን አፏ ሲከፈት ግን መልካም ትንቢት የምትናገር አይመስለኝም። ቃሉ ሲፈጸም ጥሎኝ ሄደ እንዳትል ቀድሞ መሻቷ የሆነውን ምቾት ከነ ልጄ አልነሳትም። ሆኖም ባሏ የማልሰኝበትና እኔ የሌለውበትን ዓለም ይጠብቃታል። ቃሉ እስኪፈጸም ላለ የቤት ውስጥ ቆይታ ከልጆቼ የተረፈኝን ጊዜ የይሁኔ በላይ ምስጋናው ደግ ነው የተሰኘው ሙዚቃ ባለገመድ የድምፅ ማዳመጫዬን በጆሮዬ ደግኜ ደጋግሞ ማዳመጥ መክረሚያ የሆነ አንቺ ብላኝ እንጂ ምስጋናውን ላጣሽ፣ ላንቺ ብላኝ እንጂ ምስጋናውን ላጣሽ፣ እኔም አጠገብኩሽ በህልሜ እየመጣሽ። ምስጋናው ደግ ነው ለልፍኝ የሚበጅ፣ ምስጋናው ደግ ነው ለልፍኝ የሚበጅ፣ እርጅና በፈረስ ደረሰበት እንጂ እርጅናን በፈረስ ደረሰበት እንጂ እርጅናን በፈረስ ደረሰበት እንጂ። አትዘባበቱ ቀንጣለው ብላችሁ፣ አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቆሞ ታገኙታላችሁ።